ሰላም ጋይስ እንዴት ናችሁ? ዛሬ ስለ ኮንሶ አፕሊኬሽን ዊዝድሮ አደራረግ አብረን እናያለን። ይሄን አፕሊኬሽን ማግኘት የፈልጋችሁ ፕሌይ ስቶር ላይ ሄዳችሁ ኮንሶ ብላችሁ ትጽፋላችሁ። ሰርች በማድረግ መጀመሪያ ይመጣላችሁን አፕሊኬሽን ዳውንሎድ አድርጋችሁ እዚህ ጋር የማስቀምጥላችሁን ኮድ በመጠቀም ጆይን ማድረግ ትችላላችሁ ማለት ነው። ስራው ምናምን ያልገባችሁ ካላችሁ ፕሌሊስት ላይ ያስቀመጥኩትን ቪዲዮ ማየት ትችላላችሁ። ዛሬ 5.90 USDT ዊዝድሮ ማድረግ ፈልግ ያለው ማለት ነው። እንደምታዩት እዚህ ጋር ቶንኪፐር ዋሌት ላሳያችሁ። ይሄው ቶንኪፐር ዋሌት ላይ 2.4 ዶላር አለ ማለት ነው። 5.9 ሳውጣ ወደ 8 ምናምን ይሆናል ማለት ነው። እያወጣው አሳያችኋለሁ ማለት ነው። ከማውጣቴ በፊት መጀመሪያ ግን ዋሌት ኮኔክት ማድረግ አለብኝ። እዚህ ጋር እንደምታዩት ኮኔክት ዋሌት አልኩኝ እና ወደ ኮኔክት ወደ ማድረጋቸው ዋሌቶች ያመጣልኛል ማለት ነው። እዚህ ጋር እንደምታዩት ቶንኪፐር፣ ቴሌግራም ብዙ ዋሌቶች አሉ። እዚህ ጋርም እንደምታዩ ቶንኪፐር አለ፣ ቢትጌት ዋሌት፣ ባይናንስ ዋሌት አለ፣ ኦኬክስ ዋሌት፣ ባይቢት ዋሌት ብዙ ዋሌቶች ናቸው ያሉት። እናንተ የሚመቻችሁን የምትጠቀሙትን አሪፍ ነው የምትሉትን ኮኔክት ማድረግ ትችላላችሁ። እኔ ቶንኪፐርን ኮኔክት አደርጋለሁ ማለት ነው። እንደምታዩት ኮኔክት አድርግ እያለኝ ነው። እኔም ኮኔክት ዋሌት የሚለውን አንድ ጊዜ ነካዋለሁ ማለት ነው። እዚህ ጋር የራሴን ፓስወርድ አስገባና ቀጥታ ወደ ቴሌግራም ሄጄ እንደምታዩት ይኸው ኮኔክት አድርጓል ማለት ነው። በመቀጠል ዊዝድሮ የሚለውን በተን ነካለው ማለት ነው። ይኸው እንደምታየው ነው 2.4 USDT ብቻ ነው ያለው። ኦኬ ይሄ ዊዝድሮ አልኩት። ከዛ ነካለው ይሄንም በመቀጠል ደግሞ ማውጣት የፈለኩትን መርጣለሁ ማለት ነው። እዚህ ጋር ሚኒማም ዊዝድሮ አማውንት 0.1 USDT ነው። እኔ ሙሉ ማውጣት ስለፈለኩ 5.9 ይላለው። ከፈለጋችሁ ማክስ የምትለዋን መንካት ትችላላችሁ። በመቀጠልም ዊዝድሮ የሚለውን በተን መንካት ነው ማለት ነው። እንደምታዩት እዚህ ጋር ይሄው 5.8 USDT ፕሮግሬሲንግ ያለ ነው። ምክንያቱም 0.1 ዊዝድሮ ፊ ስለሆነ ማለት ነው። ፕሮግሬሲንግ ያለ ነው። እንጠብቀዋለን ትንሽ ወደ ዋሌታችን ይገባልናል ማለት ነው። ኦኬ እንደምታዩት ነው ይሄው 2.4 እስካሁን አልገባልኝም። እንጠብቃለን ትንሽ። እስከዛ ግን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ብትሆኑ ላይክ፣ ሼር ማድረግ እንዳትረሱ። እስቲ አሁን ወደ ቶንኪፐር ዋሌታችን ሄዳለን። እንደምታዩት ነው ይሄው 8.2 USDT ሆኗል ማለት ነው። ዊዝድሮ አልኩት በትክክል ገብቷል። ሂስትሪ ላይ ገብቼ ላሳያችሁ። ይሄው 5.8 USDT ዲፖዚት ሆኗል ወደ ቶንኪፐር ዋሌትም። ከየት ነው ካላችሁኝ ይሄው ከኮንሶ ፖኬት ነው ማለት ነው። እናንተም ዊዝድሮ ማድረግ ትችላላችሁ እንደዚህ በቀላሉ። እዚህ ጋር ፕሮግሬሲንግ ያለ ነው። ሲያልቅ ኮምፕሊት ይላል። ይሄው 0 ነው የሚለው ማለት ነው ባላንስ ላይ። ኦኬ እዚች ጋር ፕሮግሬሲንግ ያለ ነው። ይሄ ሲያልቅ ራሱ ኮምፕሊት ብሎ ያስቀምጣል ማለት ነው። አሳያችኋለሁ እሱን መጨረሻ ላይ። ጀስት ይሄው ዊዝድሮው ላይ ፕሮግሬሲንግ ይላል። አሁንም እንደምታየው ነው ይሄው ወደ 5.8 USDT ያወጣሁት ኮምፕሊትድ ብሏል ማለት ነው። እንደዚህ በማድረግ ዊዝድሮ ማድረግ ትችላላችሁ። የከበራችሁ ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ እመልስላችኋለሁ ማለት ነው። ሪፈራል ኮድ 3030 በመጠቀም ዌልካም ቦነስ ማግኘት ትችላላችሁ።